ከሰር እየሰራው አፋር ሊገለኝ ያባረረኝ ነበር ማለት ነው። ሰላም ፋሚሊያስ፣ ዛሬ የመጣ ነው የራሴን የህይወት ታሪክ ልነግራችሁ ነው። የህይወት ታሪኬ ከምነግራችሁ በፊት ሰብስክራይብ እና ፎሎ ሰብስክራይብ ማድረግ እንዳይረሳ፣ ኮሜንትም ጻፉልኝ። ያው እስከ መጨረሻ ካያችሁኝ 2 ቁጥር ጽፋችሁ ውጡልኝ። ስሜ ናትናኤል በለኝ ይባላልኝ። የተወለድኩት አባያ ላይ ነው የተወለድኩኝ። ያው አባያ ከተማ ላይ ማለት ነው። አባያ ላይ የተወለድኩኝ እና ያደግኩበት አብዛኛው አያቴ ጋር ስመላለስ ነበር ያደግኩኝ። አባላና አባያ ማለት ነው ስመላለስ ነበር ያደግኩኝ። ወደ 2011 ላይ ነው ወደ አባላ የመጣሁት ማለት 2010 ላይ ወደ አባላ ወጣሁኝ አያቴ ጋር ማለት ነው። አያቴ ከሞተች በኋላ 2010 ላይ ወጥቼ ያኔ አባላ ላይ እያለው ወደ ሁምቦ ምናምን ስመላለስ ነው። አብዛኛው ወደ ያደግኩበት ሁምቦ ከተማ ላይ ነው እና ኖርማል ነገር አባያ ነው እና በቃ በራሴ ህይወት አሁንም የራሴ ላይፍ እየኖርኩኝ ነው። ባይዘው ብዙ ችግር ነው ያየሁት። ብዙ በልጅነቴ ወደ በ16 ዓመት እያለው ማለት ነው ማለት በ14 ዓመት እያለው ወደ አዲስ አበባ ወጣሁኝ። በ14 ዓመቴ ወደ አዲስ አበባ ወጥቼ 2014 ላይ ነው ማለት 2013 ላይ ነው የወጣሁት ወደ አዲስ አበባ ማለት ነው። ከዛ 2013 2014 አዲስ አበባ ነበርኩኝ እና በዛች በ2 ዓመት ውስጥ ጀብሎ ሊስትሮ ሰርቼ ነበር። ከዛም በተረፈ ደግሞ ታክሲ ረዳትም ሆኜ ሰርቼ ነበር። ስራ በእርግጥ አዋጣኛል፣ ግን ያኔ ልጅ ስለነበርኩኝ ብሩን አጥፋለሁ በተለያየ ነገር ማለት ነው። በምግብ ይሁን ከልጆቹ ጋር ምናምን ስወጣ ከተማ ስወጣ ምናምን ያኔ ኑሮ ራሱ እንደዚህ አልተወደደም፣ ግን ብር ይጠፋል። በእርግጥ ልጅ ነኝ በዛው ላይ እና ብዙ ልጆችን ጓደኞችም ጋብዛቸዋለሁ ምን እላቸዋለሁ። ከዛም ብዙ ብር አይቀመጥልኝም እና ከዛም ወጥቼ ወደ አባላ መጣሁ፣ ወደ ደቡብ ማለት ነው። ወደ ወላይታ ዞን ወደ አባያ ወረዳ መጥቼ እዛ ስማር ነበር እና ከዛ ወጥቼ ደግሞ ወደ ሁምቦ ገባሁኝ። ከዛም ትምህርት ሁምቦ ላይ ጀምሬ ነበር እና ሁምቦ ላይ እየተማርኩኝ 1 ዓመት ማለት ነው 1 ዓመት ሳልጨርስ 8ኛ ክላስ እየተማርኩኝ ያችን 8ኛ ክላስ ሳልጨርስ ወጣኝ። አልተመቸኝም ነበር ብዙ። ያኔ አይን አባቴ ጋር ነበርኩኝ፣ ሆቴል ላይ ነበርኩኝ እና እዛ እየሰራው ወደ ቦዲቲ ነው የወጣሁት። የተቸገርኩበት ፓርት አለኝ እና ቦዲቲ ላይ ኖሬ ያለሁኝ። ከዛም በኋላ ተመልሼ ወደ ሸገር ሄድኩኝ። ሸገር በሄድኩበት እንደ በፊት አይደለም፣ ሸገር እንዳለ ተለውጣ ቤት ናት እና የድሮ ታክሲ ሹፌሩን አገኝቼ ምን ብዬ አነጋገርኩኝ እና ስራውም እኮ እንደ በፊቱ አይደለም ምናምን አለኝ። ከዛም በቃ አማራጭ አቀረኝ። ከዛ ወደ ሰው ቤት ገባኝ። ወደ ጁስ ቤት ምናምን ገብቼ በሰው ቤት ስሰራ ነበር። ከዛም በኋላ ባይዘው ይሄ ታሪክ የምነግራችሁ ማለት ነው ማለት የራሴ በህይወቴ ምን ያህል ስቃይ እንዳየሁት እየነገርኳችሁ ነው ያለው። በህይወቴ ብዙ ችግር ስላየሁኝ ነው ነገራችሁ እና ከራሴ ህይወት ታሪክ ጋር መመሳሰል ሰው ካላችሁ ኮሜንት ላይ ጻፉልኝ እና ብዙ ነገር ነበር ያየሁት። ከዛም በኋላ ወንድሜ ጋር ደወልኩኝ። ታላቅ ወንድሜ ያን የት ነበር? ወደ አፋር ክልል ወደ አዋሽ ከተማ ላይ ነበር እና ደውዬ ምናምን እና አለኝ እኔ ጋር ስራ አለና እዚህ ትሰራለህ ምናምን አለኝ። ከዛም ሄድኩኝ ወንድሜ ጋር ባደርኩኝ ያልኩኝ ጌታ ምስክሬን አፋር ክልል ላይ በጣም ፀሐይም ነበረ፣ ብዙ ችግር ነበር፣ ብዙ ውጣ ውረድ ነበር። ያው ብዙ ነገር ነው ያየሁት። እዛ እርሻ ገብቼ እርሻ ላይ ሰርቻለሁ እና ግብርና ምናምን ሽንኩርት ምናምን ሰርቻለሁኝ፣ ግን ምንም አልተሳካልኝም። እኔ ብር ለማግኘት ማለት ጥረት የጀመርኩት ከልጅነቴ ነው፣ ግን ምንም አልተሳካልኝም። ያው እስካሁን ድረስ ማለት ነው። አሁን ተሳክቶልኛል አይደለም፣ አሁንም ያው ነኝ። በእርግጥ ልጅ ነኝ፣ ግን ብዙ ለሁሉም ነገር ጊዜ አለ ይባላል አይደል? ግን የኔ ጊዜ አልቋል። የምር ጊዜ ሳያልፍ አይቀርም እና ብዙ ችግር ነው ያየሁት። ፈጣሪ
እየጸለይኩ ጌታዊ ለምንድን ነው ግን ይሄን ያክል ስቃይ የምታሳየኝ አልኩ። አፋር ክልል ላይ ማለት ነው ጌታ ምስክሬ ከሰል ልሰራ ገብቼ ማለት ነው ከሰል እየሰራው አፋር ሊገለኝ እያባረረኝ ነበር ማለት ነው። በበረሃ ላይ በጫካ ላይ ማለት ነው። በሰዓቱ ማንም አልነበረኝም እና ውሃ ውስጥ አዋሽ ውሃ ውስጥ ገብቼ ማለት ነው ጌታ ምስክሬ ማንም የማይደፍረው ማለት አፋሮች ራሱ የማይደፍሩበት ውሃ አለ እዛ ጋር አዋሽ ውሃ ላይ ገብቼ እዛ ጋር ተደብቄ እንትን አፋሩ ክላሽ ይዞ ነበር በሰዓቱ ሊተኩስብኝ ነበር። ግን ያኔ ፈጣሪ አተረፈኝ። ከዛም ተረፌ ፈጣሪን አመሰገንኩ። ወዲያው ከዛ ወደ ደበል የምትባል ቦታ አለች አዋሽ ክልል ላይ ማለት አፋር ክልል ላይ ደበል የምትባል ከተማ አለች። ከዛ ወጣሁኝና ወደ አዋሽ ከተማ ወጣሁኝ። አዋሽ ከተማ ላይ ብዙ ስራ ታፕ ስራ ሲሰራ ነበር ታውቁታላችሁ። እና በህይወቴ ላይ ምንም የተሳካልኝ ነገር የለም። ምንም ደህና ነገር ያየሁበት ነገር የለም። ፈጣሪ ይመስገን ቤተሰቦች አሉ። ይሄን ያክል ሀብታምም አይደለም እነሱ ድሃዎች ናቸው እና ቤተሰቦችም አሉ። እናቴም አለችኝ በጣም ነው የምወዳት አባቴም እና ወንድሞችም አሉ። ግን ሳስበው የበፊቱን ኑሮም ሳስበው ያሁን ኑሮ ሳስበው ተመሳሳይ ነው። ምንም ለውጥ የለውም። እውነቴን ነው የምልህ ተቸግሬ ነው ያለሁት። አሁን ራሱ በፊትም አንዳንድ በቃ ሳስበው ፈጣሪ ለምን ፈጠርከኝ ይላል። የምር ብዙ ነገር ነበር ያገኘሁትም አለ ብዙ ነገር አግኝቼ አጥቻለሁ። እና እኔ አሁን በዚህ ሰዓት ማለት ነው በብዙ ሀሳብ ላይ ነበርኩኝ ማለት ነው። እዚህ ከተማ መጥቼ ማለት ነው ብዙ ነገር ላይ ማለት ነው ልደፍር ነበር። ጌታ ምስክሬ አንድ ቀን ምን እንዳሰብኩኝ ታውቁታለሽ? ኢሉሚናቲ ላይ ራሱ ገባለሁ ብዬ ማለት ነው አስቤ ነበር። ፈጣሪ ይቅር በለኝ። ግን ጓደኛዬ ምን አለኝ መሰለህ? ይሄ ለዛሬ ነው ችግር፣ ግን አንተ የዘላለማዊ ህይወት እያጣ ነው። እንደዚህ አይነት ነገር በፍጹም እንዳታስብ አለ ጌታ ምስክሬን። በጣም ነበር የተሰማኝ በሰዓቱ ማለት ነው። ጌታም ኢሉሚናቲ ራሱ ሊገባ ማለት ነው በጣም አስቤ ነበር። እና ወንድሞቼ እኔ አሁን ብዙ ሶሻል ሚዲያ ላይ የምታውቁ በቲክቶክ ላይ ምናምን የምታውቁ ልጆች ታውቁታላችሁ። በገጠር ላይ የምኖረው አኗኗርም ታውቁታላችሁ። ችግር ውስጥ ነኝ፣ ብዙ ችግር አለኝ። እርዱኝ አይደለም ግን በጣም ቸግሮኛል። እሱን እንድታውቁ ነበር። እና ይሄንን ዩቲዩብ ጀምሬያለሁ እና ዩቲዩብን ሳብስክራይብ በማድረግ እባካችሁ ተባበሩላችሁ። ወዳችሁ ወንድሞቼ ኑሩልኝ።